በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 112ኛ ተአምር ስለ መንፈስ ቅዱስ መውረድ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታችን ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ በ10ኛው ቀን ሐዋርያት በጽዮን አዳራሽ ተሰብስበው ሳለ በዕለተ እሑድ ጌታቸው ተስፋ እንደሰጣቸው የሚያረጋጋ የሚያጽናና መንፈስ ቅዱስ ጰራቅሊጦስ በእነሱ ላይ ወረደ። አወራረዱም በእያንዳንዳቸው ላይ እንደ እሳት ላንቃ ነውና ስቴ መንፈስ ቅዱስን ጠጥተው ሁሉም ነገር ተገለጸላቸውና በዚያን ጊዜ በአገሩ ሁሉ ቋንቋ ተናገሩ። ከዚያም ከጽዮን አዳራሽ ወጥተው ወደ ኢየሩሳሌም ገቡ። በዚያም ያደሩ ሰዎች ከማታው እስከ ማግስቱ ንጋት ድረስ በአገሩ ሁሉ ቋንቋ ሲናገሩ ሰምተዋቸው እጅግ አደነቁ። አይሁድ ግን እርስ በራሳቸው እኒህ ሰዎች ጠጅ ጠጥተው ስለሰከሩ የሆነ ያልሆነውን ይቀባጥራሉ አሉ። መንፈስ ቅዱስ በሐዋርያት ላይ በወረደ ጊዜ ሐዋርያት በአገሩ ሁሉ ቋንቋ ሲናገሩ ሰምተዋቸዋልና። በዚህም ዕለት መላዋ ኢየሩሳሌም አበራች፣ በውስጧ ታላቅ ብርሃን በርቷልና። በዚህም ጊዜ ፍርሃትና መደበላለቅም ሆነ። መንፈስ ቅዱስ በወረደ ጊዜ የተደረገውን ይህን ተአምር የተመለከቱ ከአይሁድም ከአረብም ወገን ብዙ ሰዎች አመኑ። ፀሐይም በጠለቀ ጊዜ በዚህች ዕለት ጽዮን እንደ ፀሐይ ብርሃንና እንደ እሳት መብራት ባለ መብራት ብርሃን ተመላች። ሐዋርያትም በአዳራሹ ተኝተው ነበርና በላያቸው ላይ በበራው በዚህ የብርሃን ጸዳል የተነሳ ከእንቅልፋቸው በነቁ ጊዜ በሁሉ ቦታ እልልታና የእግዚአብሔር ምስጋና በሁሉ ቦታ ሲነገር ሰሙ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።